ሰላም የሙጃ ቲዩብ ቤተሰቦች እንዴት ናችሁ? በባለፈው ቪዲዮአችን ቻፕተር 2 ለማየት ሞክረን ነበር። ዛሬ ደግሞ በአዲስ ቻፕተር ወደ እናንተ መጥቻለሁ። ዛሬ ቻፕተር 3 ወደ እናንተ ያቀርብላችኋለሁ። ለዚህ ቲዩብ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ለሌሎች ሼር በማድረግ ቪዲዮቹን ተከታታይ እንዲመጣላችሁ ደግሞ የደውሉን ምልክት ማድረጋችሁን እንዳትረሱ። ቀጥታ ወደ ፓርት 1 ወደምናየው ቪዲዮ አልፋለሁ ማለት ነው። ቻፕተር 3 ምንድነው? the topography of Ethiopia and the horn of Africa ነው። ኢትዮጵያ እንዲሁም ደግሞ ሆርን ኦፍ አፍሪካ የአፍሪካ ቀንድ ሀገራት ቶፖግራፊ የመሬት አቀማመጥ ነው የሚለው ቻፕተሩ። the topography of Ethiopia is largely determined by Cenozoic era geological event። የኢትዮጵያ የአሁኗ የመሬት አቀማመጥ መሰረት የጣለው በሴዞኖይክ ኢራ የተፈጠሩ ሜጀር ጂኦሎጂካል ኢቨንቶች ናቸው። ለምሳሌ uplifting of አረቢዮ ኢትዮጵያ ላንድ ማስ፣ ፎርሜሽን ኦፍ ግሬት ሪፍት ቫሊ፣ ኳስናሪ ቮልካኒክ ኢረፕሽን ኤንድ ዲፖዚሽን። እነዚህ ሶስቱ ጂኦሎጂካል ኢቨንቶች የአሁኗን የኢትዮጵያን አቀማመጥ መሰረት ጥለው ያለፉ ናቸው ማለት ነው። ጀነራል ካራክተሪስቲክስ ኦፍ ኢትዮጵያን ፊዚዮግራፊ የኢትዮጵያ የመሬት አቀማመጥ ጀነራል ካራክተሪስቲክስ ስንመለከት ኢትዮጵያ ላንድ ማስ ኢዝ ካራክተራይዝድ ባይ ግሬት ዳይቨርሲቲ። የኢትዮጵያ የመሬት አቀማመጥ ዳይቨርስ የሆነ ነው። አንዳንድ ቦታ ላይ ፍላት ቶፕድ ፕላቶች አሉ። ይህ ማለት ትላልቅ ላንድ ማስ ላይ ከላይ አናታቸው ላይ በጣም ሰፋፊ የሆነ ሜዳ ያላቸው አሉ። ሌላ ደግሞ ሃይ ኤንድ ሪጅድ ማውንቴንስ ትላልቅ ማውንቴን እንዲሁም ሰንሰለታማ የሆኑ ማውንቴኖች እናገኛለን። ዲፕ ሪቨር ጎርጅ ስምጥ ሸለቆዎች እናገኛለን። ብዙ ወንዞች እነ አባይ፣ ተከዜ፣ ኦሞ ሪቨር የሚፈሱበት ማለት ነው። ቫስት ፕሌን በጣም ሰፋፊ ሜዳ የሆኑ ቦታዎች እናያለን። እንዲሁም የመሳሰሉ ኤሪያ እናገር። ስለዚህ ግሬት ዳይቨርስ የሆነ ቶፖግራፊ ያለው ነው ኢትዮጵያ ማለት ነው። የኢትዮጵያ መሬት አቀማመጥ በአልቲቱድ ሬንጅ ስንገልጸው ፍሮም ኮባርሲንክ እስከ ራስ ዳሽን ማውንቴን ያለው አልቲቱድ ሬንጅ ይኖራል። የኢትዮጵያ ዝቅተኛው ፕሌስ ኮባርሲንክ ነው። ከፍተኛው ፕሌስ ደግሞ ራስ ዳሽን ማውንቴን ራስ ዳሽን ነው። ስለዚህ ከኮባርሲንክ እስከ ራስ ዳሽን ማውንቴን ያለው አልቲቱድ ሬንጅ ያለው የመሬት አቀማመጥ ነው ኢትዮጵያ ማለት ነው። ኢትዮጵያ has the largest proportion of elevated land mass። ኢትዮጵያ ብዙ የሆኑ ከፍተኛ የሆኑ ቦታዎች ትላልቅ ላንድ ማሶች ያላት ናት። ብዙ ተራራዎች ያላት ሀገር ናት። እንደ አፍሪካ ከአፍሪካ ኮንቲኔንት ማለት ነው። አንዳንዴ ምን ተብላ ትገለጻለች? the roof of east africa የኢስት አፍሪካ ማማ ተብላ ትገለጻለች። ምክንያቱም ትላልቅ ማውንቴኖች ብዙ የሆኑ ተራሮች ያሉባት ሀገር ስለሆነች ማለት ነው። most of Ethiopian highland are found in the central and the northern Ethiopia። የኢትዮጵያ ከፍተኛ ቦታዎች ደግሞ የሚገኙት የት ነው? in the center of Ethiopia ሴንተሯ ላይ እንዲሁም ደግሞ በኖርዘርን ፓርት ላይ ወደ ሰሜናዊ ክፍሉ ላይ ነው ከፍተኛ ቦታዎች ያሉት ማለት ነው። እነዚህ የኢትዮጵያን ሃይላንድ ኤሪያ ምን አይነት ካራክተሪስቲክስ አላቸው ስንል ሞዴሬት ኤንድ ሃይ አማውንት ኦፍ ሬንፉል አላቸው። ሬንፉላቸው የዝናብ መጠናቸው ከፍተኛ የሆነ የዝናብ መጠን ያገኛሉ። ቴምፕሬቸራቸው ደግሞ አኑዋል ቴምፕሬቸራቸው ሎ የሆነ አኑዋል ቴምፕሬቸር አላቸው ማለት ነው። the climate is favorable for biotics life። ህይወት ላላቸው ነገሮች ክላይመቱ ምቹ የሆነ ኢንቫይሮንመንት ነው ሃይላንድ ኤሪያ ኦፍ ኢትዮጵያ ማለት ነው። ሬንፊድ አግሪካልቸር is possible። እዚህ ኤሪያ ላይ ዝናብን ጠብቆ አግሪካልቸር ፕራክቲስ ማድረግ የተለመደ ነው ማለት ነው። ሎላንድ ኤሪያ ላይ ግን ስንመለከት መስኖን በመጠቀም ነው እና ይሄኛው አንዱ ባህሪው ነው ማለት ነው። ፍሪ ፍሮም ትሮፒካል ዲዚዝ እንደ ማላሪያ የምንላቸው በሽታዎች ነፃ የሆነ ነው። ሎላንድ ኤሪያ ደግሞ ተጠቂ የሆነ ነው። በዚህ ተቃራኒ ነው። ኮምፔር እያደረጋችሁ ማየት ትችላላችሁ ማለት ነው። አትራክቲቭ ፎር ሂውማን ሃቢቴሽን ለሰው ልጆች ለመኖር ምቹ የሆነ ኤሪያ ነው እና የኢትዮጵያ ሃይላንድ
ፐርሰንት ኦፍ ኢትዮጵያ ኤሪያ ኦፍ ኢትዮጵያን ይይዛል። የኢትዮጵያን የመሬት አቀማመጧን 56%ቱ ሃይላንድ ነው ማለት ነው። 44% ደግሞ ሎላንድ ይሆናል ማለት ነው። በኢትዮጵያን ሃይላንድ ከፍተኛ የኢትዮጵያ ቦታዎች የምንላቸው በሁለት ይከፈላሉ። ሎወር ሃይላንድ እና ሃየር ሃይላንድ። ስፔሻሊ ምንም ልዩነት የላቸውም። እዚህ ጋር በምንድን ነው የሚለያዩት? በሜትራቸው ነው፣ በከፍታቸው ነው። ከ1000 እስከ 2000 ሜትር አባቭ ሲ ሌቭል ከፍታ ያላቸው ሎወር ሃይላንድ ይባላሉ። ከ2000 በላይ ደግሞ ከሆነ ሃየር ሃይላንድ ተብለው ይከፈላሉ። ስለዚህ ሎወር ሃይላንዶቹ 35%ቱን ይይዛሉ። ማለት ከ56ቱ 35%ቱን የሚይዙት እነዚህ ናቸው። ሃየር ሃይላንዶቹ ደግሞ 21 ኦር ኒርሊ 22%ቱን ይይዛሉ ማለት ነው። እነዚህ ሁለቱን ስደምራቸው 56 ይመጣል። the remaining 44 of the ኢትዮጵያ is lowland ነው ማለት ነው። 44% ኢትዮጵያ ደግሞ የተቀረው ሎላንድን ይይዛል። ሎላንድ ኤሪያ ደግሞ ምን አይነት ባህሪያት አለው ካል የቅድሙ ተቃራሪ ነው። እዚህ ጋር ሬንፉል አማውንቱ በጣም ሎ የሆነ ነው። ቴምፕሬቸሩ ደግሞ በተቃራኒ በጣም ሃይ ነው። አፋር ኤሪያን፣ ሱማሌ ኤሪያን ማየት ፕሪፈሪ ወይንም ዳር የሆኑ ኢትዮጵያ ቦታዎችን ማየት እንችላለን። ቴምፕሬቸራቸው ሬንፉላቸው በጣም ስሞል የሆነ ነው። ቴምፕሬቸራቸው ደግሞ በጣም ከፍተኛ የሆነ ቴምፕሬቸር አለ። ትሮፒካል ዲዘዝ ፕሪቫላንሱ ደግሞ ሃይ ነው። ስርጭቱን ወባ እንዳልኩ ቅድም ማለት ነው። ፖፑሌሽን ዴንሲቲ ደግሞ ሎወር የሆነ ዴንሲቲ ያላቸው፣ ሃይላንድ ኤሪያ ደግሞ ዴንሲቲው ሃይ የሆነ ዴንሲቲ ነው ያለው ፖፑሌሽን ማለት ነው። አንድ ቤት እዚህ ጋር ካየን 1 ኪሎ ሜትር ሆነ ሄደን ሊሆን ይችላል ሁለተኛውን ቤት የምናገኘው በሎ ላንድ ኤሪያ አካባቢ ማለት ነው። እንደ አፋር፣ ሶማሌ አካባቢ እንደዚህ አይነት የፖፑሌሽን ዴንሲቲ ያላቸው። ኖማዲክ እንደ ሰሚ ኖማዲክ ኢኮኖሚክ ላይፍ ነው ያለው። ይህ ማለት አንድ ቦታ የጸና አይደለም፣ ተቀያሪ ቴምፖራሪ የሆነ ኢኮኖሚክ ላይፍ ነው ያላቸው ማለት ነው። ቅድም እንዳልኳችሁ ሃይላንድ ኤሪያ ላይ ሬንፊድ አግሪካልቸር ነበር የሚጠቀሙት። እዚህ ጋር ግን ኢሪጌሽን አግሪካልቸር የሚጠቀሙ የመስኖ ነው። ምክንያቱም የኢትዮጵያ አብዛኞቹ ወንዞች ከሃይላንድ ኤሪያ ተነስተው ወደ ሎላንድ ስለሚሄዱ ኢሪጌሽንን ለመጠቀም ምቹ ያደርገዋል እና ኢሪጌሽን አግሪካልቸር ይጠቀማሉ ማለት ነው። ኢንትሮዳክሽኑን ይሄን አልካየን ወደ ዋናው ነጥብ ስንመጣ የኢትዮጵያ የመሬት አቀማመጥን እናያለን ማለት ነው። የኢትዮጵያ የመሬት አቀማመጥ ለሶስት ይከፈላል። መጀመሪያው ዌስተርን ሃይላንድ ኤንድ ሎላንድ ይባላል። የሁለተኛው ደግሞ ሳውዝ ኢስተርን ሃይላንድ ኤንድ ሎላንድ ወይንም አንዳንዴ ኢስተርን ሃይላንድ ኤንድ ሎላንድ ይባላል። ሶስተኛው ደግሞ ሪፍት ቫሊ ነው። በቀላል አማርኛ የኢትዮጵያን ካርታ ለሁለት እንከፍለዋለን። ከአፋር እስከ ኬንያ ብናሰምር መሃሉ ላይ ያ መሃሉ ሪፍት ቫሊ ስምጥ ሸለቆ ሲሆን በዌስተርን በኩል ያለና በኢስተርን በኩል የሆነ ኤሪያ ይቀረናል ማለት ነው። በዌስተርን ያለውን ዌስተርን ሃይላንድ ኤንድ ሎላንድ እንለዋለን። በኢስተርን ደግሞ ኢስተርን ሃይላንድ ኤንድ ሎላንድ ወይንም አንዳንዴ ሳውዝ ኢስተርን ሃይላንድ ኤንድ ሎላንድ ይባላል። መሃሉ ደግሞ ሪፍት ቫሊ። ስለዚህ የኢትዮጵያ ቶፖግራፊ በሶስት ይከፈላል። አንድ ባንድ እናያቸዋለን። የመጀመሪያው the western highland and the lowland ነው። the western highland and the lowland ቅድም እንዳልኳችሁ is the area of western from the rift valley ከሪፍት ቫሊ ከስምጥ ሸለቆ ወደ ዌስተርን የሚገኝ ኤሪያ ነው። it's make up of 44 of the area of the country 44%ን የሀገሪቷን የመሬት ቆዳ 44%ን የሚይዝ ነው። በጣም ትልቁ ኤሪያ ነው ማለት ነው ዌስተርን ሃይላንድ ኤንድ ሎላንድ የምንለው። እና ዌስተርን ሃይላንድ ኤንድ ሎላንድ በሁለት ይከፈላል ከስሙ እንደምናየው ማለት ነው። ሃይላንድ ኤሪያ አለ፣ ሎላንድ ኤሪያ አለ ማለት ነው። ሃይላንድ ኤሪያው 76%ን ይይዛል 76.3። ሎላንድ ኤሪያ ደግሞ 23.7ን ይይዛል ማለት ነው የመጀመሪያው ዌስተርን ሃይላንድ ነው። በዌስተርን በምዕራብ በኩል ያሉት ከፍተኛ ቦታዎች ስንመለከት እነሱ ደግሞ ለአራት ይከፈላሉ። ትግራያን ፕላቶ፣ ኖርዝ ሴንትራል ማሲቭስ፣ ሸዋን ፕላቶ፣ ሳውዝ ዌስተርን
ሃይላንድ ተብሎ በአራት ይከፈላሉ ማለት ነው። ሶ የመጀመሪያው ትግራያን ፕላቶ ነው። ትግራያን ፕላቶ የምንለው ኤሪያ ኦፍ ፍሮም ተከዜ ጎርጅ ቱ ደ ሴንትራል ኤርትራ ሃይላንድ ከተከዜ ስምጥ ሸለቆ እስከ ኤርትራ ሃይላንድ ድረስ ያለው ኤሪያ ነው። ኢሰፓሬት ፍሮም ኤርትራን ፕላቶ ከኤርትራን ከፍተኛ ቦታዎች የሚለየው በምንድን ነው? በመረብ ሪቨር ነው ማለት ነው። ሶ እንዲህ ጠቅላላ ስናደርገው ትግራያን ፕላቶ የምንለው ከላይ መረብ ሪቨር አለ፣ ከታች ተከዜ ሪቨር አለ ወይም ተከዜ ጎርጅ አለ፣ ተከዜ ስምጥ ሸለቆ አለ። ያው ተከዜ ስምጥ ሸለቆ ማለት በዚህ ስምጥ ሸለቆ ውስጥ የሚፈሰው ወንዝ ተከዜ ወንዝ ስለሆነ ነው። ስለዚህ ከታች ተከዜ ወንዝ ከላይ መረብ ወንዞች በሁለቱ ባውንድድ የሆነ ኤሪያ ነው ትግራያን ፕላቶ የምንለው ማለት ነው። በዚህ በትግራያን ፕላቶ ኤሪያ አካባቢ የሚገኙ ተራራዎች ከ1000 እስከ 2000 ሜትር አባቭ ሲ ሌቭል ያለው ሬንጅ ያላቸው ናቸው። እና እነዚህ ተራራዎች ደግሞ ምን አይነት ፊቸር አላቸው? ግራንዲያንት ሂልስ፣ ሪጂድ ቶፖግራፊ ማለት ሰንሰለታማ የሆኑ ተራራዎች ናቸው። እና አምባንስ ካራክተሪስቲክስ አላቸው። አምባንስ ማለት ተራሮቹ በፋርምላንድ ሰራውንድድ የሆኑ ናቸው ማለት ነው። ሶ ትግራያን ፕላቶ የሚለው እነዚህን መሰረታዊ ነጥቦችን ካወቅን ሌላው ደግሞ ምንድነው ማውንቴንስ እዚህ በትግራያን ፕላቶ ውስጥ የሚገኙ ታዋቂ ሞስት ፖፑላር የሆኑ ማውንቴኖች ደግሞ ማወቅ ይጠበቅብናል። ማውንቴን ጽበት የምንለው አለ 3988 ሜትር አባቭ ሲ ሌቭል ከፍታ ያለው ማውንቴን አምባላጌ፣ አሰምባ እና ደብረ ዳሞ ፌመስ ሞናስተሪ ነው ኦንሊ ክሌምድ ባይ ሮፕ ፑሊ። ደብረ ዳሞን እዚህ ከነዚህ ውስጥ ስፔሻሊ መያዝ ይጠበቅብናል። ምክንያቱም አንደኛ የተለየ ነገር ነው፣ ተራራ ብቻ ሳይሆን ገዳምም ነው እና ደብረ ዳሞ በገመድ የሚወጣበትም ገዳም ስለሆነ ማወቅ ይጠበቅብናል ማለት ነው። ስለዚህ እነዚህ አራቱ ፌመስ ማውንቴን ናቸው በትግራያን ፕላቶ ውስጥ የሚገኙት። ኖርዝ ሴንትራል ማሲቭ ደግሞ የምንለው ከትግራያን ፕላቶ ወረድ ስንል የምናገኘው ነው። ይህ ማለት ከተከዜ ወንዝ በታች ያለው ነው። ኖርዝ ሴንትራል ማሲቭ ኢዝ ዘ ላርጀስት ኢን ዘ ዌስተርን ሃይላንድ ከዌስተርን ሃይላንዶች ውስጥ ትልቁ ኤሪያ ነው ኖርዝ ሴንትራል ማሲቭ የምንለው። ፎሎ ዘ አባይ እንደ ተከዜ ጎርጅ በአባይ እና በተከዜ ስምጥ ሸለቆ ባውንድድ የሆነ ነው። ከላይ ተከዜ ያለ ከታች አባይ ስምጥ ሸለቆ አለ። በሁለቱ ባውንድድ የሆነ ኤሪያ ነው እና ይሄ ኤሪያ እዚህ ኤሪያ ውስጥ የሚገኙ ተራራዎች ከቨርድ ባይ ትራፒያን ላቫ በትራፒያን ላቫ ከቨርድ የሆኑ ናቸው። ትራፒያን ላቫ ማለት ታይፕስ ኦፍ ላቫ ነው። በሱ ከቨርድ የተደረጉ ኤሪያዎች ናቸው እና ይሄ ኖርዝ ሴንትራል ማሲቭ የምንለው ጎንደር፣ ጎጃም፣ ወሎ የመሳሰሉት ኤሪያዎችን የሚያካልል ኤሪያ ነው ኖርዝ ሴንትራል ማሲቭ የምንለው። በዚህ ኖርዝ ሴንትራል ማሲቭ ላይ the most popular mountain የምንላቸው ራስ ዳሽን the famous one በኢትዮጵያ ከፍተኛ the highest mountain የሚባለው ራስ ዳሽን በዚህ ኖርዝ ሴንትራል ማሲቭ ውስጥ ነው የሚገኘው 4620 ሜትር አባቭ ሲ ሌቭል ከፍታ ያለው ማለት ነው። ወይናምባር አለ፣ ቅዱስ ያሬድ፣ ማሂት፣ ጉና፣ አቡነ ዮሴፍ፣ ብርሃን this mountain the most common ናቸው። እነዚህ በጣም ታዋቂ የሆኑ ማውንቴኖች ናቸው። ጎንደር and ጎጃም are separate from ወሎ by impenetrable and deep gorges and connected by የጁ ዋደላ ደልታ ላንድ ብሪጅ። ምንድነው ይሄ ኖርዝ ሴንትራል ማሲቭ እንዳልኳችሁ ወሎ፣ ጎጃም፣ ጎንደር አካባቢ የሚገኝ ስለሆነ የጎንደር እና የጎጃም ከወሎ በዲፕ ጎርጅ ወይንም ስምጥ በሆነ ሸለቆ የተከፈለ ነው እና ይሄ ስምጥ ሸለቆ ደግሞ ላንድ ብሪጅ አለው በተፈጥሮ ድልድይ አለው በዚህ በሸለቆ ላይ ማለት እና የጁ ዋደላ ደልታ ብሪጅ ይባላል። እሱን ለመግለጽ ነው። ምንም የተለየ ነገር የለም። ወደ ወሎ የምትሄዱ ሰዎች በዛ የምታልፉ ሰዎች ይህንን ተፈጥሯዊ ድልድይ ረጅም የሆነ ድልድይ የማየት ኤክስፒሪያንሱ ይኖራቸዋል ማለት ነው።
ሶስተኛው ከዌስተርን ሃይላንድ ውስጥ የምናገኘው ሸዋን ፕላቶ ወይንም ዘ ሴንትራል ሃይላንድ ይባላል አንዳንዴ ማለት ነው። ሴንትራል ሃይላንድ ይባላል። ኢትስ ባውንድድ ባይ ሪፍት ቫሊ ኢን ዘ ኢስት ኤንድ ሳውዝ ኢስት፣ አባይ ጎርጅ ኢን ዘ ኖርዝ ኤንድ ዌስት፣ ኦሞ ጎርጅ ደግሞ ሳውዝ ኤንድ ዌስት ባውንድድ የሆነ ነው። ይህ ማለት በአጭሩ ሪፍት ቫሊ በምስራቅ ሪፍት ቫሊ፣ አባይ ስምጥ ሸለቆ በኖርዝ፣ ኦሞን በሳውዝ ባውንድድ አድርገውት መሀል ላይ የምትገኝ ደስሞለስት የሆነች ሃይላንድ ኤሪያ ናት እና ከዌስተርን ሃይላንድ ኤሪያ ውስጥ ደስሞለስት ኤሪያ እቺ ናት። በቅደም ተከተል ስንመለከታቸው ኖርት ሴንትራል ማሲፍ ላርጅ ነው። ሁለተኛ ሳውዝ ዌስተርን ሃይላንድ ነው፣ ቀጣይ እናየዋለን። ሶስተኛ ትግራይን ፕላቶ ነው። አራተኛ እና ትንሿ ሸዋን ፕላቶ ናት፣ ስሞለስት የሆነች ኤሪያ ማለት ነው። እና ሸዋን ፕላቶ በምን ይታወቃል ካላችሁ ዲስ ዘ ሶርስ ኦፍ አዋሽ ሪቨር፣ የአዋሽ ሪቨር ከሸዋን ፕላቶ ተነስቶ አፋር ድረስ የሚፈስ ወንዝ ነው እና የአዋሽ ሪቨር መነሻ ኤሪያ ነው ሸዋን ፕላቶ የምንለው። እና በሸዋን ፕላቶ ውስጥ ፌመስ የሆኑ ማውንቴኖች አቡዬ ሜዳ፣ ጉራጌ፣ ዲስ ማውንቴን፣ እነዚህ ሁለቱ ማውንቴንስ ፌመስ የሆኑ ማውንቴኖች ናቸው ማለት ነው። አራተኛው ሳውዝ ዌስተርን ሃይላንድ ነው። በቃ በዌስተርን ሃይላንድ ውስጥ በአራት ከፍለናቸው ነበረ። ትግራይን ፕላቶ፣ ኖርዝ ሴንትራል ማሲፍ፣ ሸዋን ፕላቶ እና አራተኛው ሳውዝ ዌስተርን ሃይላንድ ነው። ይሄ ሳውዝ ዌስተርን ሃይላንድ የምንለው ኤሪያ ፍሮም አባይ ጎርጅ ቱ ዘ ኬንያ ቦርደር እንደ ጨው ባህር፣ ከአባይ ስምጥ ሸለቆ እስከ ጨው ባህር፣ ጨው ባህር ማለት ኬንያ ቦርደር አካባቢ ያለ ነው። እስከዛ ድረስ እርዝማኔ ያለው ኤሪያ ነው፣ ሃይላንድ ኤሪያ ነው። ኢትስ ሰፓሬት ፍሮም አጀሰንት ሃይላንድ ባይ አባይ ሪቨር ኤንድ ኦሞ ሪቨር፣ ኦሞ ሪቨር ቫሊ በአባይ ወንዝ ስምጥ ሸለቆ እና በኦሞ ስምጥ ሸለቆ ሰፓሬት የሆነ ነው ከአጎራባች ሃይላንዶች ማለት ነው። ይህ ማለት ከላይ አባይ ሪቨር ከምስራቅ ደግሞ ኦሞ ሪቨር ወደታች የሚፈሳለ ባውንድድ ያደረጉት ኤሪያ ነው ማለት ነው። ሳውዝ ዌስተርን ሃይላንድ የሚለየው ዩኒክ ካራክተሪስቲክሱ ምንድን ነው? ኢት ኢዝ ዌተስት ኢን ኢትዮጵያ፣ ከኢትዮጵያ ቀዝቃዛማው ኤሪያ የሚባለው ሳውዝ ዌስተርን ሃይላንድ ነው። ይሄ መረሳት የለበትም ማለት ነው። ቅድም እንዳልኳችሁ ሰከንድ ላርጀስት ኢን ዘ ዌስተርን ሃይላንድ፣ ከዌስተርን ሃይላንድ ውስጥ በሁለተኛ ደረጃ የሚገኘው ይሄ ነው እና ወለጋ፣ ኢሉ አባቦር፣ ጅማ፣ ካፋ፣ ጋሞ፣ ጎፋ ሃይላንዶችን ያካተተ ይሄ ማለት ነው። እና ሌላኛው ዩኒክ የሚያደርገው ሳውዝ ዌስተርን ሃይላንድ the most diverse ethnic and linguistic group ያለበት ኤሪያ ነው። የደቡባዊ ክፍል የደቡብ ክልል የሚገኘው እዚህ ኤሪያ ላይ ስለሆነ በቋንቋ፣ በባህል፣ በብሔር ዳይቨርስ የሆነ ኤሪያ ነው ማለት ነው። በዚህ ቦታ የሚገኘው ሃይስት ማውንቴን ጉጌ ማውንቴን ነው። 4200 ሜትር አባቭ ሲ ሌቭል ያለው ማውንቴን ተጠቃሽ ነው ማለት ነው። በዌስተርን ኤሪያ ቅድም እንዳልኳችሁ በሁለት ከፍለን ነው ነበር፣ ሃይላንድ ኤንድ ሎላንድ። ሃይላንዶቹን በአራት ከፍለን አይተናል። አሁን የሚቀረን ደግሞ ሎላንድ ነው። ሎላንድ ደግሞ 23.7%ን የሚይዝ ነው። ይሄ ከዌስተርን ትግራይ እስከ ሳውዘርን ጋሞ ጎፋ ድረስ ያሉ ሎላንድ ኤሪያዎችን ያካትታል ማለት ነው። እና በዌስተርን ሎላንድ ውስጥ የሚገኙ አራት ሜን ሎላንዶች አሉ። እነዚህ ሎላንድ ደግሞ ስያሜያቸውን ያገኙት በውስጣቸው በሚያልፍ ወንዝ ነው። ተከዜን ወንዝ ተከትሎ ያለ ሎላንድ ኤሪያ ተከዜ ሎላንድ ኤሪያ እንለዋለን። አባይን ተከትሎ ያለ ሎላንድ ደግሞ አባይ ሎላንድ፣ ባሮ ደግሞ ባሮ ሎላንድ፣ ጊቤ ወይም ደግሞ ኦሞ ሪቨርን ተከትሎ ያለ ሎላንድ ደግሞ ኦሞ ሎላንድ እየተባለ ይጠራል ማለት። ስለዚህ አራት ሜን ሎላንድ ኤሪያዎች ይገኛሉ። ኤክሴፕት ባሮ ሎላንድ ኢት ኢዝ ካራክተራይዝድ ባይ አሪድ ኤንድ ሰሚ አሪድ ኮንዲሽን። ከባሮ ሎላንድ ውጪ ሌሎቹ
ሞቃታማ የሆኑ ኮንዲሽን ያላቸው ሎላንድ በጣም ሞቃታማ የሆኑ ናቸው ማለት ነው። ኢኮኖሚክ አክቲቪቲ በዌስተርን ሎላንድ የምናገኘው ምንድነው? ፓስቶራል አለ፣ ሰሚ ፓስቶራል፣ ኢሪጌሽን አግሪካልቸር አለ፣ ሜካናይዝድ አግሪካልቸር ዲፍረንት ታይፕስ ኦፍ ኢኮኖሚክ አክቲቪቲ እናገኛለን። ጊቤ ወይም ኦሞ ሎላንድ የምንለው ኢት ኢንክሉድ ሎወር ጊቤ እንዲሁም ቱርካና ባዝንም ያካትታል ነው የሚለው። ሌላው ስለ ኦሞ ሎላንድ ማወቅ ያለብን ዋናው ነጥብ ጂኦግራፊካሊ ኢት ክላሲፋይድ ኢንቱ ዘ ዌስተርን ሎላንድ ውስጥ የሚከፈል ነገር ግን ስትራክቸራሊ ኢት ቢሎንግ ቱ ሪፍት ቫሊ ውስጥ የሚገኝ ነው። ኦሞ ሎላንድ የምንለው ማለት ነው። ይቺን ነጥብ ማወቅ ይጠበቅብናል ማለት ነው። ሶ የዛሬው ቪዲዮዎቻችን ይሄን ይመስል ነበረ። በቀጣይ በፓርት 2 ወደ እናንተ ተመልሼ እመጣለሁ። እስከዛው ጊዜ መልካም ቆይታ ይሁንላችሁ።